ሰላም ጤና ይስጥልኝ ዶክተር ሳንኪ ነኝ። እንግዲህ ባለፈው እንዳልኩት በተከታታይ ስለ አመጋገብ ስርዓት እናያለን። ፕላስ ደግሞ በሚቀጥሉት ጊዜያቶች ስለ አምስቱ ላክቴሽን ሳይክል ወይም ደግሞ ስለ አለባ ዑደቶች አምስቱን እናያለን። በየወቅቱ በየላክቴሽን ሳይክሉ ስቴጅ ላይ እንዴት ነው መመገብ አለባቸው የሚለውንም አብረን የምናየው ይሆናል። ባለፈው እንዳልኩት እንግዲህ መጀመሪያ ሳር መመገብ አለባቸው፣ ከዛ ኮንሰንትሬት ወይም ምጥን መመገብ አለባቸው እና አሁን ትልቁ መደረግ ያለበት ነገር ላሞችን ዝም ብሎ ሳይሆን ስማርት ፊዲንግ ነው ማካሄድ አለብን። ስማርት ፊዲንግ ማለት አንዲት ላም መመገብ ያለባት የኮንሰንትሬት መጠን በምትሰጠው የወተት ልክ በካልኩሌሽን ነው። ለምሳሌ 10 ሊትር የምትሰጥ ላም በቀን ውስጥ በሁለቱ አለባ 5 ኪሎ ግራም ኮንሰንትሬት ወይም ምጥን ነው በቀን ውስጥ መውሰድ ያለባት። ያ ማለት 5 ኪሎ ግራሙን በአንዴ ይሰጣል ማለት ሳይሆን በአንድ የመመገቢያ ሰዓት ከ3 ኪሎ ግራም በላይ ወይም ከ3 ጆግ በላይ ምጥን መሰጠት የለበትም። ይህንን 5 ኪሎ ግራም 10 ሊትር ለምትሰጥ ላም የምንሰጠው ለሁለት አካፍለን ነው። ጠዋት ላይ 2.5 ወይም ኪሎ ግራም፣ ማታ ላይ 2.5 ኪሎ ግራም። ሌላውን የቢራ ጭማቂ መሆን ይችላል፣ ቾፕ የተደረጉ ሌሎች ግሪን ሊፎች ሊሆን ይችላሉ፣ ደረቅ ሳር ሊሆን ይችላል፣ ስትሮዎች ሊሆን ይችላሉ፣ ባቄላ ገለባ ሊሆን ይችላሉ። እንደዚህ አድርገን በወተት መጠናቸው ስማርት ፊዲንግ ማድረግ አለብን ማለት ነው። እንግዲህ በሚቀጥለው ጊዜ ደግሞ እንደዚሁ አንዳንድ ነገሮችን ቲፕ አደርጋችኋለሁ። መልካም ጊዜ ይሁንላችሁ። ለበለጠ መረጃ በውስጥ ልታናግሩኝ ትችላላችሁ። መልካም ጊዜ ይሁንላችሁ።